ሰላም። ታይለር እና ማርጎት ታይለር ቦታ ወደ አስያዘበት ደሴት ላይ ወደሚገኝ ሃውቶርን ወደ ተባለ ውድ ሬስቶራንት የሚወስዳቸውን ጀልባ እየጠበቁ ነው። ታይለር በጣም ከመጓጓቱ የተነሳ ስለ ሬስቶራንቱና ስለ ሼፎቹ ቁጥር አንድነት ማውራት ማቆም አልቻለም ነበር። በመጨረሻም የሚወስዳቸው ጀልባ መጥቶ ሊሊያን የተባለች የምግብ ጥራት ገምጋሚ፣ ረዳቷ ቴድ፣ የፊልም አክተሩ ጆርጅ እና ፍቅረኛው ፊሊሲቲ፣ ሶስቱ ጓደኛሞችና የቢዝነስ ሰዎች የሆኑት ሶረን፣ ዴቭ እና ብራይስ እንዲሁም ሪቻርድ እና አኒ የተባሉ በዕድሜ ገፋ ያሉ ባልና ሚስቶች አብረዋቸው ይሳፈራሉ። ማርጎትም ሪቻርድን ስታይ ደንግጣ ነበር። በመንገዳቸው ላይም አንድ ምግብ ቀርቦላቸው ታይለር ፎቶ በማንሳት ስለ ምግቡ ለማርጎት ያስረዳታል። ወደ ደሴቱ እንደደረሱ ኤልሳ የተባለች ሴት የማርጎት ስም ሊስቱ ላይ እንደሌለ ትነግረዋለች። ታይለርም ሁኔታዎች እንደተቀየሩና ሊስቱ ላይ የተጻፈችው ሴት አብረው ልትመጣ ስላልቻለች ከሌላ ሰው ጋር እንደመጣ ይናገራል። በመቀጠልም ኤልሳ ሁሉም ሰራተኞች እዚሁ እንደሚኖሩና የሚሰሯቸውን ምግቦች በሙሉ ራሳቸው እንደሚያድኑና ተክለው እንደሚያሳድጉ ትነግራቸዋለች። ሼፉም እዚሁ እንደሚኖርና ቤቱን አሳይታ ከሼፉ ውጪ ማንም ወደ ቤቱ መግባት እንደማይችል ትነግራቸዋለች። ወደ ሬስቶራንቱም ገብተው በየወንበራቸው ይቀመጣሉ። ሬስቶራንት ውስጥም ሊንዳ የተባለች አሮጊት ቁጭ ብላ እየቀመቀመች ነበር። ታይለርም ወደ ሼፎቹ ሄዶ ሲያወራ ምግብ ሊያቀርቡ ስለሆነ እንዲቀመጥ ይናገረዋል። ከዛም ለሼፉ ስሎዊክ ኤልሳ የሆነ ነገር ስለነገረችው ማርጎት ላይ ያፈጥባታል። የመጀመሪያው አፕታይዘርም ይቀርብላቸዋል። ሊሊያንም እያሸተተችና እየቀመሰች በደንብ ትገመግመዋለች። ፊሊሲቲ ደግሞ ከጆርጅ ጋር መለየት እንደምትፈልግ እየነገረችው ነበር። ማርጎት ምግቡ ያን ያህል እንዳልሆነ ስለተናገረች ታይለር ሊያስረዳት ይሞክራል። በቀጣይ ሼፉ ስሎዊክ ራሱን አስተዋውቆ በሚቀጥሉት ሰዓታት ከባክቴሪያ እስከ ፈንገስ፣ ከስኳር እስከ ፕሮቲን፣ እንስሳትና እጽዋት ሁሉንም እንደሚመግባቸው ይነግራቸዋል። በጥንቃቄ አጣጥመው እንዲበሉም ይነግራቸዋል። ጭራሽ ድንጋይ ሁላ ምግብ ውስጥ አለ። ተፈጥሮ ፍጹም እንደሆነችና በአሁኑ ሰዓት ውጪ እየተከናወነ ካለው ነገር አንጻር እነሱ ያሉበት ክፍል ውስጥ የሚከናወነው ነገርና እነሱ ራሳቸው ትርጉም የለሽ መሆናቸውን ይነግራቸዋል። ታይለርም በሼፉ ንግግር ተነክቶ ያለቅሳል። በቀጣይም ሁለተኛው ምግብ ይቀርባል። ምግቡ ዳቦ ቢያስፈልገውም ዳቦ የተራ ሰው ምግብ እንደሆነና እነሱ ግን ተራ ሰዎች ስላልሆኑ ዳቦ እንደማያቀርብላቸው ይነግራቸዋል። ሁሉም ተገርመው መብላታቸውን ይቀጥላሉ። ከሶስቱ ጓደኛሞች ሶረን በቁጣ ዳቦ እንዲሰጣቸው ሲጠይቅ ኤልሳ ወደ ሶረን ጠጋ ብላ ዛሬ ከምትፈልገው በታችና ከሚገባህ በላይ ትበላለህ ብላ ትነግረዋለች። ማርጎት ምግቧን መብላት ስላልፈለገች ታይለር ሊወስደው ሲል ብርጭቆ ይሰበርበታል። ሼፉም መጥቶ ለምን ምግቧን እንደማትበላ ይጠይቃታል። ማርጎትም የቀረበላት ምግብ እንዳልሆነና ሌሎቹን ምግቦች ሳትበላ እንዳትጠግብ ብላ እንደሆነ ትነግረዋለች። ሼፉም ሁሉንም ነገር ካልኩሌት እንዳረገውና በፍጹም ልትጠግብ እንደማትችል ይነግራታል። ማርጎትም ተናዳ መሽ መብላትና አለመብላት እንዳለባት እንደምታውቅ ነግረው ሼፉ ይሄዳል። ቃምቃሚዋን አሮጊትም ቀስ ብሎ ያዋራል። አኒ ማርጎትን አይታ ለባሏ ማርጎት የሞተች ልጃቸውን እንደምትመስል ትነግረዋለች። ሪቻርድ ግን ተናዶ ርዕስ እንድትቀይር ይነግራታል። ስሎዊክም ሊንዳ እናቱ እንደሆነችና ከልጅነቱ ጀምሮ ሰካራም እንደነበረች ይናገራል። አባቱ ጠጪ እንደነበርና በአንደኛው ቀን ምሽት ሰክሮ መጥቶ እናቱን በስልክ ገመድ ሲያንቅበት አባቱን ለማስቆም ሲል በመቀስ ታፋውን እንደወጋው ተናግሮ ቀጣዩ ምግብም ይህን ታሪክ እንደሚገልጽና የእነሱንም የራሳቸውን የሆነ ትውስታ እንደሚፈጥርባቸው ይነግራቸዋል። ከምግቡ ጋርም ጽሑፍ ያለበት ቂጣ አብሮ ይቀርብላቸዋል። የሊሊያን ቂጣ ላይ በእሷ ግምገማ ምክንያት የተዘጉ ሬስቶራንቶች ስም ተጽፎ ነበር። የሪቻርድ ላይ ደግሞ ሪቻርድ ከአንዲት ሴት ጋር የተነሳው ፎቶ ነበር። የነ ጆርጅ ላይ ደግሞ የጆርጅ የመጀመሪያ ፊልም ሲሆን የሶስቱ ጓደኛሞች ላይ ደግሞ መስሪያ ቤታቸው ያጭበረበረው የታክስ ወረቀቶች ነበሩ። ሶስቱ ጓደኛሞችም ተደናግጠው ቤቱን ነገ ጧት እንደሚያዘጉት ሲዝቱ ኤልሳ አስፈላጊ እንዳልሆነ ነግራቸው ትሄዳለች። የነ ታይለር ደግሞ ታይለር ዛሬ ማታ ምግቦቹን ፎቶ ሲያነሳ የሚያሳይ ነበር። ታይለርም በሬስቶራንቱ ፎቶ ማንሳት ስለማይፈቀድ ቂጣውን አይቶ ሼፉ ተናዶ
ተናዶብኛል በማለት ሲናገር ማርጎት ቂጣዎቹን መልሰው እንዲወስዱ ሼፎቹን ስትጣራ ታይለር ተቆጥቶ እዚህ ምግብ እንደማይመለስና እንደ ሕፃን ልጅ አክት ማድረግ እንድታቆም ይነግራታል። ማርጎትም ተናዳ ሽንት ቤት መስሏት ወደ አንድ ብራማ ቀለም በር ትሄዳለች። ኤልሳም መታ ሽንት ቤቱን በማሳየት ከበሩ ኋላ አንድ ልዩ ነገር እንዳለና መግባት እንደማይቻል ትነግራታለች። ማርጎት ወደ ሽንት ቤቱ ገብታ እያጨሰች ሳለ ሼፉ መጥቶ ከቅድሙ ምግብ ምኑ እንዳልተመቻት እንድትነግረው ይጠይቃታል። እሷም ያልበላችው ስላራባት እንደሆነ ትነግረዋለች። ቀጥሎም ስለ ማንነቷ ይጠይቃታል። ማርጎት እንደሆነችም ትነግረዋለች። ዛሬ እዚህ መገኘት እንዳልነበረባትም ይነግራታል። በቀጣይ አራተኛው ምግብ መቅረብ ይጀምራል። ከሼፎቹ ጀርሚ የተባለ ሼፍም ተጠርቶ ስሎዊክ ጀርሚ ተሰጥኦ ያለው ሼፍ እንደሆነና ነገር ግን እንደራሱ የጀርሚም ሕይወት በጭንቀትና በጥድፊያ የተሞላ እንደሆነ ይነግራቸዋል። ምንም ያህል ጥሩ ምግብ አቅርበው ተጠቃሚና ገምጋሚን ደስተኛ ቢያደርጉም እንኳን መቼም በቂ እንዳልሆኑ እንደሚሰማቸውም ተናግሮ ጀርሚን ይህን የሼፍነት ሕይወት ትፈልገዋለህ ወይ ብሎ ይጠይቀዋል። ጀርሚም እንደማይፈልገው ይናገራል። ቀጥሎም ሽጉጥ በማውጣት ራሱን ተኩሶ ይገላል። ሁሉም ሲደናገጡም ሼፉ የፕሮግራሙ አንድ አካል ነው፣ ለዚህ ነው የከፈላችሁት ብሎ ሊያረጋጋቸው ይሞክራል። ነገር ግን አላመኑትም። ሪቻርድም ተነስቶ ሊወጣ ሲሞክር በመያዝ የቀለበት ጣቱን ይቆርጡበታል። ቀለበቱንም ለሚስቱ ይሰጧታል። ሼፉ በድጋሚ የሜኑ አንድ አካል ነው፣ ተረጋጉ ብሎ ይነግራቸዋል። ሁሉም መረጋጋት ሲያቅታቸው ታይለር ግን በደስታ ምግቡን እየበላ ነበር። ሊሊያን ደግሞ አክቲንግ እንደሆነ አምና ነበር። በቀጣይ ሼፉ ማርጎትን አስጠርቶ ማን እንደሆነች ይጠይቃታል። እሷም ማርጎት እንደሆነችና ለምን ይህን ያህል እንደተጨነቀ ትጠይቀዋለች። እሱም ሁሉም እንግዳ ተጠንቶና ታቅዶበት እዚህ እንዲገኝ እንደተደረገና እሷ ግን ሊስቱ ላይ እንደሌለች ይነግራታል። ስለዚህም ማንነቷን ነግረው ወይ ከነሱ ጋር ወይ ከእንግዶቹ ጋር ሊያካታት እንደሚፈልግ ይነግራታል። ከነገረችው በሕይወት እንደሚለቃት ስትጠይቀውም እንደዛ ካረገ ሜኑ እንደሚበላሽና ሁላችንም ዛሬ ማታ ሟች ነን ብሎ ይነግራታል። ለመምረጥ 15 ደቂቃም ይሰጣታል። ማርጎትም ሄዳ ታይለርን በጥፊ ትመተዋለች። ታይለር ግን ስለ ምግቡ ማውራቱን ይቀጥላል። ሶረን መስታወት ሰብሮ ለማምለጥ ሞክሮ ሳይሰበር ይቀራል። በቀጣይ ሻይ ይቀርብላቸዋል። ሼፍ ስሎዊክም ጥያቄ ካላቸው እንዲጠይቁት ይነግራቸዋል። ምን እየተካሄደ እንደሆነም ይጠይቁታል። እሱም ሊሊያንና ቴድ በራሳቸው የመቅመስ ብቃትና ጉራ ምክንያት ብዙ ሬስቶራንቶችን እንዲዘጉ አድርገዋል። ሪቻርድና ሚስቱ የ5 ዓመት ደንበኞቼ ቢሆኑም እዚህ ከበሏቸው ምግቦች አንዱን እንኳን መጥቀስ አይችሉም በማለት ይጠይቃቸዋል። እነሱም ሳይመልሱ ይቀራሉ። ጥፋተኛው እሱ ራሱ እንደሆነና የእሱ ሬስቶራንት ከድሮም ጀምሮ በምንም ምክንያት ሊረኩ የማይችሉ ሰዎችን ለማርካት ጥረት ማድረጉን እናቱን እያሳየ ይነግራቸዋል። በዚህን ጊዜ ብራይስ ሬስቶራንቱ ያንተ አይደለም በማለት ይነግረዋል። ሼፉም በእርግጥ ሬስቶራንቱ የቬሪክ ቢሆንም ቬሪክ ደግሞ የኔ ነው በማለት ቬሪክን ሰቅሎ ያሳያቸዋል። ዴቭም በድንጋጤ ለማምለጥ ሞክሮ ሳይችል ይቀራል። ሼፉም ቬሪክ ውሃ ውስጥ ሰምጦ ሲሞት እንዲያዩ ያረጋቸዋል። 15 ደቂቃው ሲሞላ ማርጎት ወደ ብራማው በር ክፍል ተወስዳ እሱ ልክ እንደሆነና እዚህ መገኘት እንዳልነበረባት ለሼፉ ትናገራለች። እሱም ከሪቻርድ ጋር ያላት ግንኙነት ምን እንደሆነ ይጠይቃታል። ልጁን ስለመመስልና እሷን ስለማስታውሰው አብሮኝ ጊዜ አሳልፍ ነበር ብላ ትነግረዋለች። እሱም ልክ እንደኔ አንቺም አገልግሎት አቅራቢ ነሽ፣ በስራሽ ደስተኛ ነሽ ብሎ ይጠይቃታል። እሷም ደስተኛ እንደሆነችና እሱ ደስተኛ እንደሆነ ትጠይቀዋለች። ሼፉም ስራውን የወደው እንደነበርና አሁን ግን የማብሰል ፍላጎቱን እንዳጣ ይነግራታል። ቀጣዩን ምግብ ለማቅረብም እንግዶቹን ወደ ውጭ ይዟቸው ይወጣል። ካትሪን የተባለች ሼፍንም ጠርቶ ካትሪን ጀማሪ እያለች ስሎዊክ ከአንዴም ሁለቴ ሊደፍራት እንደሞከረ ተናግራ ታፋው ላይ መቀስ ትሰካበታለች። እሱም ይቅርታ ይጠይቃታል። ከዛም ወንዶቹ የ45 ሰከንድ የማርያም መንገድ ተሰጥቷቸው እንዲሮጡና ለማምለጥ እንዲሞክሩ ይነገራቸዋል። ሁሉም ሲሮጡ ታይለር ቆሞ ሲቀር ሼፉ አንተም ሩጥ ብሎት ታይለር ይሄዳል። ካትሪንም ሴቶቹን ወደ ውስጥ ይዛቸው ትገባለች። 6ኛው ምግብ ለሴቶቹ ብቻም ይቀርባል። ሊሊያንም ምግቡ ጥሩ እንደሆነ ስትናገር ካትሪን ከዚህ በፊት ይህን ልትይኝ ይገባ ነበር ብላ አርፍደሻል በማለት ካትሪን ማልቀስ ትጀምራለች። ቀጥላም ሜኑና ሁሉም ሰው ይሙት የሚለው ሐሳብ የእሷ እንደሆነ ትነግራቸዋለች። ታይለር ምግብ ስላመለጠው በመስኮት እያያቸው ነበር። ማርጎትም ትክክለኛ ስሟ ኤረን እንደሆነ ትነግራቸዋለች። ከዛም ወንዶቹ በሙሉ ተይዘው ይመጣሉ። ጆርጅና ፊሊሲቲም
ኃጢአታቸውን እርስ በርስ ይናዘዛሉ። ሼፉ ወደ ታይለር መጥቶ ለምን እዚህ እንደተገኘ ይጠይቀዋል። ታይለርም ሜኑ ምርጥ እንደሆነና ሁሉም ሰው ዛሬ ማታ እንደሚሞት ተነግሮት እዚህ እንደተገኘ ይናገራል። ሼፉም ለምን አብረው የምትመጣውን ሴት እንደቀየረ ሲጠይቀው ፍቅረኛው ተጣልተው እንደሆነ ይናገራል። ማርጎትም እንደምትሞት እያወቀ ይዟት በመምጣቱ ትመተዋለች። ሼፉም ለታይለር ስለ እቅዳችን በሙሉ የነገርኩ ስለ ምግብ ጥልቅ እውቀት ስላለ ነው ና ከኛ ጋር ተቀላቀል በማለት ወደ ኩሽና ይወስደዋል። እንዲያበስልም ያዘዋል። ታይለርም የሚያደርገው ጠፍቶት ይደናበር ጀመር። እማይሆን ምግብም ሰርቶ ያቀርባል። ሼፉም ምግቡን ቀምሶ ያሾፍበታል። በጆሮውም የሆነ ነገር ካለው በኋላ ታይለር እያለቀሰ ወደ ውጭ ወጥቶ ይሄዳል። ከዛ በኋላም በድጋሚ አናየውም። ምን አጋጠመው? ሼፉም እንግዶቹን ይቅርታ ጠይቆ ማርጎትን ይዟት ይሄዳል። ለዴዘርት የሚሆን ዕቃም ይዛ እንድትመጣ ያዛታል። ለኤልሳም ማርጎት አሁን የእነሱ አባል እንደሆነች ተናግሮ ቁልፉ እንዲሰጣት ያደርጋል። ማርጎትም ወጥታ ትሄዳለች። ጆርጅ ተነስቶ ሊያስተባብል ሲሞክር ሼፉ እየተቀጣህ ያለኸው በሰራኸው ፊልም ምክንያት ነው። ከብዙ ወራት በኋላ ባገኘሁት ብቸኛው የእረፍት ቀኔ ላይ ነበር ፊልምህን ያየሁት። ነገር ግን ጊዜን አቃጠለብኝ እንጂ ፊልምህ ምንም አልተመቸኝም ይለዋል። ስለ ፊሊሲቲ ሲጠይቀውም ሼፉ የት እንደተማረች ይጠይቃታል። በኮስት ሼሪንግ ሳይሆን በራሷ ገንዘብ እንደተማረች ሲሰማም ሟች እንደሆነች ይነግራታል። ማርጎት ወደ መጋዘኑ ደርሳ ቢላ ታገኛለች። ቢላውንም ይዛ ወደ ተከለከለው የሼፉ ቤት ትሄዳለች። ቁጭ ሬስቶራንቱ የሚመስል አልጋ ያለበት ክፍልም ታገኛለች። ከዛ ግን ኤልሳ መታ የሼፉ ቤት ለማንም ሰው ያልተፈቀደ እንደሆነ ተናግራ ማርጎት ያስቀመጠችውን ቢላ በማንሳት ታጠቃት ጀመር። ማርጎትም ታግላ ትገላታለች። ቁልፎቿንም ወስዳ በክፍሉ ያለውን ብራማ ቀለም ያለውን በር ከፍታ በመግባት ስለ ሼፍ ስሎዊክ ሙሉ የህይወት ታሪክ የሚናገሩ ነገሮችን በክፍሉ ታያለች። ከዛም መገናኛ ራዲዮ አግኝታ እርዳታ ለመጥራት ትሞክራለች። ወደ ሬስቶራንቱ ስንመለስ የብራይስን ልደት እያከበሩለት ነበር። ማርጎትም እቃውን ይዛ መታ ቦታዋ ላይ ትቀመጣለች። ሼፉም አብሯት ተቀምጦ መጥፎ ሰው እንደነበረ ዛሬ ግን ሁሉም የሚሰራው ስራ ንጹህ እንደሆነና እጆቹ በብዙ እሳት በመፈተናቸው ምክንያት እሳት እንደማያቃጥለው ይነግራታል። በዚህ መሃል አንድ ጀልባ ይመጣል። ስሎዊክም ማርጎት እንዳረገችው ተረድቶ ሰራተኞቹ ሁሉንም ማስረጃ ለማጥፋት ይሞክራሉ። የሚመጣውን ሰው እርዳታ ከጠየቁም የሰውየው ሞት በእነሱ እጅ ላይ እንደሚሆን ነግሮ ያስጠነቅቃቸዋል። አንድ ኦፊሰርም መጥቶ ጥቆማ ደርሶት እንደሆነ ይናገራል። ማን እንደጠቆመ ሲጠይቅ ግን ማንም መልስ ሳይሰጠው ይቀራል። ኦፊሰሩ አክተሩ ጆርጅን ያቀውና አድናቂውም ነበርና ሼፉ እንዲያወሩና እንዲፈርምለት ለኦፊሰሩ ይፈቅድለታል። ጆርጅም ፊርማ ወረቀቱ ላይ እርዳን የሚል ጽሑፍ ጽፎ ነበርና ኦፊሰሩ ሽጉጡን አውጥቶ ሼፎቹ ላይ ይደቅንባቸዋል። ሼፉንም እንዲንበረከክ ያዘዋል። ከዛ ግን የያዘው ሽጉጥ ላይተር እንደሆነና ከሼፎቹ ጋር አብሮ እንደሆነ እንረዳለን። ሼፉም በጣም እንዳዘነባት ለማርጎት ይነግራታል። ከቆይታ በኋላ ማርጎት ስሎዊክ ድሮ ተራ በርገር አብሳይ ሳለ ምን ያህል ደስተኛ እንደነበር ያየችው ፎቶ ትዝ ብሏት ትነሳና የቀረበላት ምግብ በሙሉ እንዳልተመቻትና የቀረቡት ምግቦች በደስታ የሚበሉ ሳይሆኑ የሼፉን ብቃት ማሳያ መሳሪያዎች እንደሆኑ ትናገራለች። ያ ሁሉ ምግብ በልታም እስካሁን ረሃብ ላይ እንደሆነችና ልክ መንገድ ዳር እንደሚሰሩት አይነት ርካሾቹ ቺዝበርገር አይነቶች ተደርጎም በርገር እንዲሰራላት ታዛለች። ስሎዊክም ፊልሙ ከተጀመረ ለመጀመሪያ ጊዜ ፈገግ በማለት በደስታ ካበሰለ በኋላ ያቀርብላታል። እሷም ቀምሳ እንደወደደችው በመናገር ነገር ግን ሙሉውን በልታ ልጨርሰው ስለማትችል ቴካዌ እንዲሰራላት ትጠይቃለች። ይሰራላታልም። $10 ከፍላ እንድትሄድ ተፈቅዶላት በጀልባው ትሄዳለች። ሌሎቹም ሂሳብ እንዲከፍሉ ታዘው ይከፍላሉ። ሼፉ ለእንግዶቹ የውድቀቴ መሳሪያዎች ናችሁ፣ አሁን ደግሞ የህይወቴ አንድ አካል ትሆናላችሁ በማለት ነግሮ ማርሽሜሎና የቸኮሌት ኮፍያ ያለብሳቸዋል። ተቀጣጣይ ዱቄትም ክፍሉ ላይ ነስንሶ የመጨረሻውን ምግብ ያቀርባል። ከምድጃው ውስጥም ፍም በእጁ በማንሳት የተነሰነሰው ዱቄት ላይ ይለቀዋል። ሁሉም አንድ ላይም ይቃጠላሉ። ማርጎትም ከርቀት ሆና በርገሩን እየበላች ሬስቶራንቱ ዶጋ አመድ ሲሆን እያየች እያሳየን ፊልሙ ያልቃል። ለሰጣችሁኝ ጊዜ ከልብ አመሰግናለሁ።